ወገኖቼ መስለሜን አያቁም ምን ልርዳዎት አላቸው አንተ አንድ ሰው ሆነ ምን ማድረግ ትችላለህ ባይሆን እነሱን ማዳከም ከቻልክ መለያየት ከቻልክ ሞክር አሉት والحرب خدعة አሉት ጦርነት ትግል እኮ ቴክኒክ ነው መሸዋወድ ነው አሉት خدعة እችን ተጠቀመና ቴክኒኩን ተመልከቱ እንዴት አንድነትን መለያየት እንደሚቻል ሄደ ወደ በኒ ቁረይዛዎች መዲና ውስጥ ነው የሚኖሩት እናንተ በኒ ቁረይዛ ወዳጅነቴን እናንተ እኔን ታቆይል እንዴ አላቸው አዎ የድሮ ወዳጃችን አይደለ ምክሬን እስትቀበሉ ይል ከወንድም የመጣ ምክር እንዴት አንቀበለ እንግዳ ልንገራችሁ ቁረይሾች የመጡት ከመካ ጦርነቱ ከተሳካ ዘርፎ ይመለሳል ካልተሳካ ግሪያውጭኝ ወደ ሀገራቸው ይመለሳል እናንተና መሐመድ ነው መጨረሻ ላይ የምትቀሩት ወዮላችሁ አሏቸው አንተ እውነትህን ነው አሉ ታዲያ ምን ይሻላል በቃ ከቁረይሾቹ ማጃ ሰጡን በሏቸዋል ጥላችሁን ብትርስ በምን እናምናችኋል ማጃ ሰው ምንም የሆነ ነገር ሰጡን قد أشرت አሉት በርግጥ ትክክለኛ ምክር ሰጠህናል እነሱ ወደ ቁረይሽ መልእክት ሳይልኩ እሱ ቀደመና የደረሰ ቁረይሾች ጋር ቁረይሾች ወዳጅነቴን ታቆይ ይላላችሁ አዎ የድሮ ወዳጃችን ምክሬን እስትቀበሉ ይል በጣም እንጂ አዎ አንድ ሚስጥር ላሽልክላችሁ አላችሁ ምንድነው እሱ በኒ ቁረይዛዎች የመሐመድ ጋር ሰለላሁ ዐለይሂ ወሰለም የነበራቸው ስምምነት በመጣሳቸው በጣም ተቆጭተዋል እናንተ ጥላችኋቸው ስተዱ እዚህ መሐመድ ለብቻ ይጨርሰናል ብለው ፈርተዋል ስለዚህ ምን ወሰኑ ጦርነቱን ትተው ሙስሊሞችን ይቅርታ ለመጠየቅ ከናንተ ማጃ ወስደው ለመሐመድ ሊያቀርቡ ነው አላቸው قد أشرت ስለዚህ ምን እናድርግ ኑና አብረን እንታገል በሏቸው ይሄንም ጥያቄ ካመጡ እንዳትቀበሉ አላቸው ትንሽ ቆይቶ በኒ ቁረይዛዎች መልእክት ላኩ ያው እንግዲህ ያው የጦርነት ነገር እንዲህ ነው እናንተ ጥላችሁን ብትሉስ አይታወቅም ማጃ ስጡን ብለው ላኩ እዛ ሳቁና ቁረይሾች አሃ ኑዓይም ያለው እውነት ነው አሉ አሃ ሊሰሩልን ለመሐመድ ወስዶ ሊሰጣቸው እኛን ሰዎች አንፈልጋችሁ ብለው መለሱ ልክ ሲመልሷቸው እነዛ ደግሞ ምን አሉ ኑዓይም ያለው ትክክል ነው ለካ ጥለውን ስለሚሄዱ ነው ማሳጅ ያልሰጡና فتفرق ፓወራቸው ሸሽ ሞራላቸው ላሸቅ አላህም ንፋስ ላክ وجنودا لم تروا بتنتن ብለው ተመለሱ